ለምን አባቴ ይናገረኛል ብሎ ከፎቅ መፈጥፈጥ አለ? ይሄ ይገባል ወጣቱ? ሕይወት የአንድ ቀን ስድብ ናት። ሕይወት የአንድ ቀን መገላመጥ ናት። አያችሁ፣ ሕይወት የጥቂት ሰዎች የፍቅር መንፈግ ናት አይደለች። እኔ አንድ አስደናቂ ቃል ባነብላችሁ ደስ ይለኛል። በዘላለም ፍቅር ወድጄሻለሁ ይላል። ይሄንን ትረግጡትና ራሳችሁን ማጥፋት አለባችሁ። መርዝ መጠጣት አለባችሁ። ሱሰኛ መሆን አለባችሁ። የሚያፈቅረኝ ስለሌለ እስኪ ፍቅር ሙከራ እዚህም እዚያም እየተንከራተታችሁ መውደቅ አለባችሁ አይደለም። በዘላለም ፍቅር የሚወድህ የሚያፈቅርሽ አምላክ አለ። እኔና እናንተ እኮ አሁን የተከፋነው ጥቂት ፍቅር ያጣነው መለወጥ ያለበት የሰው ልጅ ፍቅር አጣው ብላችሁ እኮ የራሳችሁ አውሬ እንዳትሆን። አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ። አውሬን ምናልባት ሊያጠቃ ይችላል፣ ራሱን ግን አጥቅቶ አያውቅ። እባብ ራሱን ነድፎ አያውቅ። የራሳችሁ አውሬዎች አትሁኑ። ራሳችሁን እንዳትበሉ። ይልቅ እባብ ራሱን ሲያድስ እናያለን። እንደ ንስር ኃይላችሁን የሚያድስ እግዚአብሔር የእናንተ አምላክ ሆኖ በልጅነታችሁ ራሳችሁን እንዳታስረጁ፣ ራሳችሁን እንዳትበሉ። ሱስ ራሳችሁን ይበለዋል። መጠጥ ለምን መሰላችሁ ይሄን እምላችሁ? ብዙ ጊዜ በዚህ ዘመን ያሉ ኦርቶዶክሳውያን የኢትዮጵያ ወጣቶች የኔ ነህ የሚል እንዳጡ ይናገራሉ። የኔን ዓለም የኔ ነህ የሚል የለም። ዓለሜን የሚያውቀው የለም። የኔን ሕይወትና ዝንባሌን ፈቃዴን የሚረዳ የለም። ስሜቶቼን፣ ክህሎቶቼን፣ ስብዕናዬን የሚያደንቅልኝ የለም። ብቻ ምን አለፋችሁ ወጣት በመሆኔ እኔ ብቻዬን በዚህ ማንም በማያውቀው ዓለም ውስጥ የምኖር ምስኪን ነኝ ብለው በዚህ ዘመን ያሉ ወጣቶች ያስባሉ። እና እኔ ጥቂት ማስተዋወቅ ወይም እኔ ማስታወስ የፈለግኩት በብዙዎች ተከባችሁ ብቻችሁን እንደሆናችሁ ለሚሰማችሁ፣ በብዙ ፈተናዎች በብዙ መከራዎች መካከል ክርስቲያን ለመሆናችሁ የእግዚአብሔር ለመሆናችሁ ዋጋ ለመስጠት ያቃታችሁ፣ በብዙ ሰዎች ተከባችሁ ብቻችሁን እንደሆነ የተሰማችሁ፣ ወደ እናንተ ዓለም ከእናንተ ጋር የተዋወቀ ማንም እንደሌለ ተሰምቷችሁ ብቸኝነት ላጠቃችሁ፣ ተቤዥቻለሁና አትፍራ በስምህም ጠርቻለሁ የሚለው ቃል ላሰማችሁ። ልክ ነው። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ የእናንተን ዓለም አላወቁት ይሆናል። ወጣቶች የምትኖሩበትን የኑሮ ጫና፣ የገጠማችሁን ፈተና፣ አሁን እየኖራችሁበትን ያለውን የመከፋት ስሜት፣ ብቻ በአጠቃላይ እየኖራችሁበት ያለውን ዓለም ማንም አልረዳ ቢላችሁ እንኳን ዓለማችሁን፣ ኑሯችሁን፣ ሕይወታችሁን፣ ዝንባሌያችሁን፣ የኔና የእናንተን የተዋረደውን ሥጋችንን እንኳን አክብሮ ሰውነቱ እንዳደረገው አታውቁም። ይሄ ምን ያሳያል? በእርግጠኝነት የኔና የእናንተን ዓለም ሊያውቀው ወደኛ መጥቷል። ዓለማችንንማ በደንብ ያውቀዋል። ወደ ሰውነታችን ብቻ አይደለም፣ በላይ በሰማይ ሆኖ ሊኮራብን፣ በላይ በሰማይ ሆኖ ሊመጻደቅብን አልወደደም እግዚአብሔር። እኔና እናንተ ወደ ወረድንባት ምድር ወረደ። እኔና እናንተ የቆምንባትን አፈር ቆመ። ዓለማችንን ያውቀዋል። ወደ ሰውነታችን ብቻ አይደለም፣ ወደ ምድራችንም ጭምር መጣ። ይሄ አስደንቅም ትሉ ይሆናል። ግን ወገኖቼ እንኳን እኔና የእናንተን ዓለም ቀርቶ እኔና እናንተ የማናውቀውን ዓለም እንኳን አውቆታል። ከእኔና ከእናንተ መካከል
በከብቶች በረት የተወለደ ማን አለ? ከእኔና ከእናንተ መካከል በሽታና በክርፋቶች መካከል የተጣለ እንደ ጌታችን ያለ ማን አለ? ከእኔና ከእናንተ መካከል የሚለብሰው ልብስ አጥቶ በቅጠል የተጠቀለለ እና የተወለደ ማን አለ? ከእኔና ከእናንተ መካከል የአህያና የላም እስትንፋስ የቀረበለት ማን አለ? ይሄን የምዘረዝርላችሁ ለምን ይመስላችኋል? የእኔና የእናንተን ጥጉን በጣም የሚገርመው በጣም አጸያፊውን ዓለም እንኳን ያውቀዋል ነው ምለው። እናንተ የማታውቁትን ዓለም ቀምሶታል። እኔማ የመጨረሻውን አስጨናቂ ሕይወት ነኝ የምኖረው ካልክ እንደዚህ ተወልደሃል፣ እንደዚህ ተገኝተሃል፣ እራፊ ጨርቅ እንኳን እስከ ማጣት ደርሰሃል። እመነኝ፣ አንተ የማታውቀውን ዓለም እንኳን ያውቀዋል። እኛ ያልደረስንበትን ሕይወት እንኳን አጣጥሞታል። እሱ ነው የኔ ነህ የሚለው። የማያውቀው እንዳይመስላችሁ አውቀዋለሁ ነው የሚለው። ይሆን ይላሉ ምእመናን። የተወደዳችሁ ኦርቶዶክሳውያን ወጣቶች ዋጋ ቢስ ነን ስትሉ መደንገጥ አለባችሁ። ምክንያቱም ዋጋችሁ እዚህ ምድር ላይ ቃላት ለማሳመር በዚህ ምክንያት እናንተን ለመሸንገል ፈልጌ አይደለም። እውነቱ ከምናገረው በላይ እንደሆነ ልቤ ያውቀዋል። ዋጋችን በጣም ውድ ነው። ዋጋ ቢስ ነኝ ካላችሁ እንዴት ታሳፍራላችሁ? ዋጋዬ ምንድነው ካላችሁ እኔም ዋጋችሁማ ቀራንዮ ነው እላችኋለሁ። ዋጋዬ ምንድነው ካላችሁ ዋጋችሁማ የአምላካችን ደም ነው ብዬ ነግራችኋለሁ። በክቡር የክርስቶስ ደም ተዋጅተሃልና ይላል፣ ተገዝተሃልና። አንተ ዋጋ ቢስ ነህ። በሞቴ የአምላክን ደም የሚመስል እዚህ ምድር ላይ ዋጋ የሚያወጣ ነገር ካለ ነገረኛ። የትኛው ቡቲክ ውስጥ ይገኛል? የትኛው ሱፐርማርኬት ውስጥ ይገኛል? የትኛው ሼልፍ ላይ ተቀምጧል? በየትኛው አማዞን ታዛለህ? የትኛው ንግድ ይሄን ይነግርሃል? በጣም ሊነገር ማይችል ቋንቋ ማይገልጸው በእግዚአብሔር ልጅ ደም የተገዛህ አንተ ዋጋ ቢስ ነኝ ትላለህ። ዋጋህንማ ተነቅሰኸዋል። ዋጋህንማ አንገት ላይ አስረኸዋል። ዋጋሽንማ ተጠልፈሽዋል። ዋጋ እኮ እንደዚህ በቀላሉ የሚተመን ነው። በክቡር የክርስቶስ ደም ቅዱስ ጴጥሮስ ነው የሚለው። እንደተዋጃችሁ ታውቃላችሁ። ተገዝታ ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። ከመቼ ወዲህ ነው አንተ ሆንከው ራስ ላይ የምትወስነው? ያንተ እኮ አይደለም። አንተ ለአንተ የተሰጠ አደራ እኮ ብቻ ነህ ጎበዝ። አደራ ነህ አንተ። የገዛሃለ ዘትንቢተ ሆሴዕ ላይ ነቢዩ ሆሴዕን በምሳሌ ያስተምሮናል። ምን አለው ይላል? ሆሴዕ ሂድና ጋለሞታይቱ ጎሜርን አግባት አለው ይላል። እኔም ሄጄ አገባኋት ይላል። ጋለሞታይቱ ጎሜር 3 ልጅ ወለደችለትና ትታው ጠፋች፣ ኮበለለች፣ ሌላ ፍለጋ ወደ አመንዝራነቷ ሄደች። እግዚአብሔርም ወደ ሆሴዕ መጣ ይላል። ምሳሌያዊ ትምህርት ነው። ትታ የሄደችውን ጋለሞታይቱን ጎሜር አግባት አለኝ አለ። ገዝታት አግባት አለኝ አለ። እንደገና ትታኝ ከሄደች በኋላ ጀርባዋን ከሰጠች እኔም ሄድኩና ይላል በ3 ስቅል መስፈሪያ ተኩል ገብስ ገዛኋት። 3 ዓመት ከ3 ወር ተከራቶ እንደ 3 ስቅል መስፈሪያ ተኩል ገብስ ገዛኋት እንዳለው በደሜ ተገዛህ አንተ ዋጋ የለኝም ትላለህ። እመነኝ፣ የእነዚህ ፎርብስ መጽሔት ላይ የሚወጡ የዓለማችን ባለጸጎች ሀብቶች እንኳን ቢሰበሰቡ አንተን አወጡ። ለመሸንገል አይደለም፣ አንቺን አወጡ። በጣም ውድ ነህ። በጣም ከኤመራልድ በላይ
በምን ቋንቋ እንግለጽልህ? ለምንድን ነው ራስን ያንተ ሀብትና ባለጠግነት እኮ የወጣብህ ገንዘብን የአንድ ነገር ዋጋው እኮ የወጣበት ኮስቱ እኮ ነው። የወጣብህ ዋጋ ደግሞ የእግዚአብሔር ልጅ ደም፣ የክርስቶስ ደም፣ የእግዚአብሔር ደም ከሆነ ወዳጄ እንዴት ነው አንተ ዋጋህን የምታሳንሰው? ዋጋዬን አላውቀውም የምትል መነኝ። ዋጋህ በጣም እንዳንተ ዋጋ የመጣበት የለም። ዓለሙ ሁሉ ቢሸጥ እመነኝ፣ ይሄ ዓለም በሙሉ ቢሸጥ አንድ እኔን ዋጋው። ለዚህ እኮ ነው ለሰው ምናዝነው እኛ።